ሜዳ መሬትን የሚገፋው የለም ይላል መጽሐፈ ገነት። ተራራን ይንዱታል እንጂ ሜዳውን የሚንደው የለም፣ ቀድሞ ራሱ ዝቅ ብሏልና። ራሱን ዝቅ ያደረገ ሰው ዝቅ የሚያደርገው ሰው የለም። ራሱን ከፍ የሚያደርገው ሰው ግን ዝቅ የሚያደርገው ብዙ ነው። ለመንገድ አትመቸኝም እየተባለ ይቆፈራል፣ ይናዳል፣ ይደለደላል። ትዕቢተኛን ሰው አጥፊው ብዙ ነው። ትሑትን ሰው ግን ማን ይገፋዋል? ተራራው ዝቅ በል፣ ስርጉጥጉጡ ይምላ፣ ጉጻጉጹ ጎድጓዳው ይምላ። ሁላችን ጎደሎዎች ነን። በጸሎት ጎደሎ ነን፣ በጾም ጎደሎ ነን፣ በስግደት ጎደሎ ነን፣ አነጋገራችን ጎደሎ ነው፣ በትጋት ጎደሎ ነን። ሙላታችን እየተመለከትን ባጭሩ ከምንረካ ጉድለታችን እያየን ብንተጋ ይሻለናል። ሞኝ ሰው ሰይፍ በራሱ አንገት ላይ ካላረፈ የጓደኛው ሞት አይገባውም ይላል ደራሲ። እውነት እኮ ነው። አልተረዳንም እንጂ እየሞትን ነው። ስለዚህ ጉድለታችን መሙላት፣ ጉጻጉዙ ይጠረግ። በልብስ የጠቀለልነው ኃጢአታችን መታየት አለበት፣ መጥራት አለበት። በነጭ ልብስ የጠቀለል ነው፣ በሻሽ የሸፈን ነው፣ በካባ የሰወር ነው፣ በቆብ የሰወር ነው፣ በቀሚስ የሰወር ነው፣ በማህሌት በቅዳሴ በመቋሚያ በጸናጽል በጭራ በመቋሚያ በጥላ የሰወር ነው። ከውስጥ ግን እንደ ተለሰነ መቃብር በውስጥ የሰበሰብነው ጉዳችን ወጥቶ መራገፍ አለበት። ያንን ነው ወያረምን በእንተ ጽዮን። እናንተን ይከፋችኋል ብዬ ስደት ይመጣል ብዬ መናገሬን አላቆምም። እናንተን ይከፋችኋል ብዬ ረሃብ ይመጣል ብዬ መናገሬን አልተውም። ውርደታችሁን እንጂ ሽልማታችሁን አልናገርም ሲል ኢሳይያስ ወያረምን በእንተ ኢየሩሳሌም ወያሃድግ ወያረም በእንተ ጽዮን ወያሃድግ በእንተ ኢየሩሳሌም። ጽድቅ እስከሚገለጥ ድረስ ኢየሩሳሌም አብርታ እስከምትታይ ድረስ ጽዮን እስከምትገለጥ ድረስ እኔ እውነት መናገሬን አላቆምም ይላል። ሁላችንም እንድንስተካከል አምላከ ቅዱሳን ይርዳን። አሁን አንድ የቤት ሥራ ሰጣቸዋለሁ። ከዛሬ ጀምሮ እስከ ልደት ድረስ እስከ ታኅሳስ 29 ድረስ ሁላችሁም ከነገ ጠዋት ጀምራችሁ ክፋታችሁን በወረቀት ጽፋችሁ እስከ ልደት ተስተካክለን መጨረስ አለብን። ያለባችሁን ጉድ ነገ ጠዋት ጀምራችሁ ሁላችሁም በወረቀት ጻፉ። እግዚአብሔርን ፊት ለፊት አድርጋችሁ ሌባ ከሆናችሁ ሌባ ነኝ ብላችሁ ጻፉ። ነገረ ሰሪ ከሆናችሁ ነገረ ሰሪ ነኝ ብላችሁ ጻፉ። ዘማዊ ከሆናችሁ ዘማዊ ነኝ ብላችሁ ጻፉ። ክፋታችን አስተካክለን የልደት አዲስ ሰውነት ይዘን መገኘት አለብን። አዲስ ኢትዮጵያ እንዲመጣ ከፈለጋችሁ አዲስ ሰውነት ይኖራል። አዲስ ወይን ክርስቶስ፣ የክርስቶስ ወይን ሁልጊዜም አይሆመጥጥም፣ አይለወጥም። አሮየ ማሰሮ ስለሆን ግን ቢጨምርብን እናፈሰዋለን። ሰላሙ አይጠቅመንም። ለምን? ለሰላም የሚገባ ሰውነት ስለሌለን። በረከቱን አንቀበልም፣ ለበረከት የሚገባ ሰውነት ስለሌለን። ክፋታችን መተው አለብን። በእውነት ቂማችን መተው አለብን። እኔ እውነቴን ነው የምነግራችሁ። ተንኮለኛ ሰው እንኳን ስለት፣ እንኳን ምጽዋት፣ እንኳን ዝክር መሰከር፣ እንኳን የወርቅ ጥላ ማምጣት እጁን ቆርጦ ለእግዚአብሔር መስዋዕት አድርጎ ቢያቀርበው እንኳን እግዚአብሔር አይቀበልም። እግዚአብሔር የሚፈልገው የዋህ ሰውነት ነው። እግዚአብሔር የሚፈልገው ቂም የሌለበት ሕሊና ነው። ተመልከቱ። እግዚአብሔር ጥቀ ኄር እግዚአብሔር ለርቱዓነ ልብ እኮ እንደዚህ እኮ ነው። እግዚአብሔር ልቡናቸው ቅን ለሆነ ለእስራኤል ቸር ነው። ቅን ልቡና ላለው ጥመት ለሌለው ልቡ ለአብድ ውስጥ ተጸጋሙ አለ ሰሎሞን። የሰነፍ ሰው ልቡ በግራው ነው። ይውላችሁ እንዴ የሌላ ሰው ልብ በቀኝ የአንዱ ሰው ልብ በግራው ነው እንዴ? የሰነፍ ሰው ልብ በግራ ነው ማለት ሁልጊዜ ግራውን ነው የሚያስብ ማለት ነው። ጠማማ ነው የሚያስብ እና ርቱዓነ ልብ መሆን ይገባል። በሰረቀለ ለጻድቃን ወለ ርቱዓነ ልብ ተፍሲት። ይሄ እኮ ነው በቃ ርቱ ያለ ልብ ለሆኑ ለአብርሃም፣ ለይስሐቅ፣ ለያዕቆብ ብርሃን ክርስቶስ ተወለደላቸው። ለጠማማው ግን ክርስቶስ ሐዘን እንጂ ደስታ አይደለም። ይሄ ጾም ሲያልቅ ክርስቶስን ልደት እናከብራለን። አዎ በሰረቀ ለጻድቃን ብርሃን ክርስቶስ ለጻድቃን ለአብርሃም፣ ለይስሐቅ፣ ለያዕቆብ ተወለደ። አንድም መጽደቅ ለሚሹ ሁሉ ተወለደላቸው። ለጠማሞች ግን ተወለደባቸው።
ዝንቱ ሕፃን ስዩም ለድቀቶም ወለተንሥኦቶም። ይህ ሕፃን ለውድቀትም ለትንሣኤም የተሰየመ ነው። ክርስቶስ ለጠማሞች ውድቀታቸው ነው፣ ለቅኖች ትንሣኤያቸው ነው። ክርስቶስን ያህል ጌታ እያመለክን፣ ገነትን ያህል ሀገር ተስፋ እያደረግን፣ ድንግል ማርያምን ያህል እናት እያለን፣ መስቀልን ያህል ጋሻ እያለን መነሳት ያቃተን ለምን ይመስላችኋል? ጠማሞች ስለሆን ነው። ጸሎት አንሶን መሰላችሁ? ማሕሌቱ አንሶ ነው? ሰዓታቱ አንሶ ነው? ቅዳሴው አንሶ ነው? ከኢትዮጵያ በላይስ ይሄ ላሳር ነው። ከኢትዮጵያ በላይ ሰዓታት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ማሕሌት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ጾም መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ምጽዋት በፍጹም የለም። አዲያ ግን ጠማማነታችን፣ ተንኮልነታችን እንደ እስራኤል ነው። ጠማሞች ነን፣ በእውነት ጠማሞች፣ ቀናተኞች፣ በባልንጀራችን ማማር ደስ የማይለን ጉጻጉጾች ነን በእውነቱ። ይሄን እግዚአብሔር አይወደውም። የዲያብሎስ መልክ ነው ይሄ። የማይታረቅ ልብ ያለው ሰው የዲያብሎስ የበኩር ልጁ ነው። ሀዳጌ በቀል የማይሆን ቂም የማይረሳ ልብ ያለው ሰው እሱ የዲያብሎስ ልጅ ነው። በክርስቶስ ፊት ጽዋ ተርታ ዕድል ፈንታ የለውም። ነገም እነግራችኋለሁ፣ መስተካከላችን ብቻ ትንሣኤን ያመጣልናል። መስተካከላችን፣ አንደበታችን መለፍለፉን ሲያቆም፣ አድማውን ሲያቆም፣ መራገሙን ሲያቆም፣ ነገር ስራውን ሲያቆም፣ በጠላት መጸለዩን ሲያቆም፣ ሰውነታችን በሙሉ ሲስተካከል፣ ያን ጊዜ እግዚአብሔር ብርሃንን ያወጣል። እግዚአብሔር ለኢትዮጵያ ብርሃንን ያወጣልን። እንዲወጣልን ደግሞ እንስተካከል። እውነቴን ነው። ተስተካከሉ። በሞት ያፈርሰውን ይዣችኋለሁ። እግዚአብሔር ቅዳሴ አልቸገረውም። እግዚአብሔር የቸገረው ነገር የለም። እግዚአብሔር የቸገረው ሰው ነው። ሰው ተሆኑ እንደሆነ ሰው ሁኑ። ሰው እንሁንና እግዚአብሔር ደግሞ ተመልከቱ። እኔ አሁን ክርስቲያን መሆኑ ቀርቶብን ፍጥረት በሆን ራሱ ሰው በሆን ራሱ አውሬ እኮ ነን። አታዩትም እንዴ? እንስሶች እኮ ነን። በእውነት መስተካከል አለብን። ወደ ራሳችሁ ተመልከቱ። እግዚአብሔር እንዲሰማን ከፈለጋችሁ እውነቴን ነው የምነግራችሁ። እግዚአብሔር እስራኤልን ምንድን ነው ያላቸው? እኔ ጾማችሁ አነሳ አላልኩም፣ ግን ግፍ እየሰራችሁ ስለምትጾሙ ጾማችሁን አልፈልግም ይላል የሰራዊት ጌታ እግዚአብሔር። አሁን የጎንደር ምህላ ብቻ እንኳን ኢትዮጵያን ዓለምን አያስተካክልም። ለምንድን ነው ግን እንደዚህ? ለምንድን ነው ታዲያ ማስተካከል ያልቻል ነው? ማለዳ እግዚኦ መሐረነ ነው፣ ማታ እግዚኦ ቅስፈነ ነው። ጥፋት ነው እኮ እኛ እኮ ቅሰፈኝ ነው የምንለው እኮ። ይህ እኮ ነው ቂማችን መች አለቀ? ሌላውን ተውት። እግዚአብሔር የሚፈልገው ፍቅር ብቻ ነው። የሕግ ፍጻሜ ፍቅር ነው አለ ቅዱስ ጳውሎስ። የሕግ ፍጻሜ ፍቅር ነው። ሕግ ሁሉ የሚፈጸመው በፍቅር ነው። እና እግዚአብሔር ለሁላችንም ቅን ልቡና ያድለን፣ አዲስ ልብ ይስጠን፣ አሮጌውን ሰውነታችን ያራግፍልን። መድኃኔዓለም ይሄ ጾም ሲያበቃ የእኛ ግፍም እንዲያበቃልን መልካም ፈቃድ ይሆንልን።